ጤና ይስጥልኝ በድጋሚ እንደምን ሰንብታችኋል? ሰላም እግዚአብሔር ከሁላችን ጋር ይሁን። ስለ ቅዳሴ የምናደርገውን ውይይታችንን እንግዲህ በዚህ በክፍል 2 እንቀጥላለን። እንግዲህ እኔ የቅዳሴ መምህር አለመሆኔን በመጀመሪያው ክፍል ገልጫለሁ። ምናልባት መምህራን አንዳንድ ክፍተቶች ብትመለከቱ እያረማችሁ ስሙኝ ብዬ ከወዲሁ በአክብሮት እጠይቃለሁ። እንግዲህ የተለያዩ ቅዳሴያችን 3 ክፍሎች አሉት። እንግዲህ የመጀመሪያው ክፍል እንደምታውቁት የዝግጅት ክፍል ይባላል። ሁለተኛው የትምህርት ክፍል፣ ሶስተኛው ደግሞ አኮቴተ ቁርባን ወይም የአማንያን ቅዳሴ የሚባለው ወይም የመፈተት ጸሎት የሚደረግበት ሶስተኛው ክፍል እንዳለ ይታወቃል። እነዚህን ክፍሎች አንድ ባንድ ይዘታቸውን ምን እንደሚመስል፣ በእነዚህ ክፍሎች የሚከናወኑ ነገሮች ምን እንደሆኑም ለማብራራት እሞክራለሁ። ወደ እሱ ከማለፌ በፊት ከባለፈው የቀጠለ እንግዲህ ስርዓተ ቅዳሴ ወደ ቤተ ክርስቲያን በምንመጣበት ጊዜ ሁላችሁም እንደምታውቁት የክርስቶስን ስጋና ደም ለመቀበል በዚህ አምልኮም ደግሞ የሚከናወነው በፊታችን የቀረበው ህብስቱና ወይኑ እንግዲህ ፍጹም በሆነ ሰማያዊ ምስጢር አማናዊ ወደሆነው ወደ ክርስቶስ ቅዱስ ስጋና ክቡር ደምነት የሚቀየር በመሆኑ እንግዲህ ሐዋርያው ቅዱስ ጳውሎስ በመጀመሪያው የቆሮንቶስ መልእክቱ ምዕራፍ 14 ቁጥር 40 ላይ እንዳለው ነገር ግን ሁሉም በአገባብና በስርዓት አድርጉ እንደተባለው ስርዓተ ቅዳሴም የራሱ የሆነ እንግዲህ ስርዓተ ቅዳሴ ማለት የቅዳሴ ስርዓት ማለት ነው። ልናከናውናቸው ልንከተላቸው የሚችሉ ጥንቃቄዎች አሉ። ከዚህ በፊት እንደነገርኳችሁ አንደኛ የህብረት ጸሎት ነው። ስለዚህ የግል ጸሎት አይፈቀድም። ወደ ቅዳሴ ስርዓት ከገባን በኋላ ደግሞ አቋርጦ መውጣት አይፈቀድም። ይህን ምክንያቱን አስረዳችኋለሁ። እንግዲህ የቅዳሴው ዓላማ እንዲሁ እንሂድ ተብሎ በሰዎች ግፊት ተገፋፍተን የምንመጣበት ሳይሆን ዓላማውና ሚስጥሩ ገብቶን የክርስቶስ ስጋና ደምን ተቀብሎ ዘላለማዊ ሕይወትን ለመውረስ ብለን እስከምንመጣ ድረስ እና ካህኑም በእግዚአብሔር ፊት ቆሞ የሚማልደውና የሚለምነው ለእኛ ይቅርታን የሚጠይቀው ያንን አቋርጠን መሄድ እንደሌለብን ቅድስት ቤተክርስቲያን ታስረዳናለች ማለት ነው። እንግዲህ በማቴዎስ ወንጌል ምዕራፍ 22 ቁጥር 12 ላይ አንድ ኃይለ ቃል አለ። እሱን አነብላችኋለሁ። ምን ይላል? ንጉሱም ተጋባዡን ሊያይ በገባ ጊዜ በዚያ የሰርግ ልብስ ያለበሰ አንድ ሰው አገኘ። ወዳጄ ሆይ የሰርግ ልብስ ሳትለብስ እንዴት ወደዚህ ገባህ? አለው። ያም ሰው ምላሽ አጣ። ከዚህም በኋላ ንጉሱ አገልጋዮቹን እጁንና እግሩን አስረው በውጭ ወዳለ ጨለማ ይጥሉት ዘንድ አዘዘ። በዚያም ልቅሶና ጥርስ ማፋጨት ይሆናል። የተጠሩ ብዙዎች የተመረጡ ግን ጥቂቶች ናቸውና ይላል። እንግዲህ ወደዚህ ስርዓት ወይም ወደ ቅዳሴ ስርዓት በምንመጣበት ጊዜ ቅድም እንደተናገርኩት የክርስቶስ ስጋና ደም እውነተኛ የሆነ ክርስቶስ ስጋና ደም የሚታደልበት የሚፈተትበት ከዚህ ምስጢር የምንካፈልበት ጊዜ ስለሆነ ተዘጋጅቶ የሰርግ አንድ ሰው ወደ ሰርግ ሲሄድ የሰርግ ልብስ ለብሶ ተዘጋጅቶ መሄድ እንዳለበት ሁሉ እኛም ደግሞ ወደዚህ ስርዓት ስንመጣ በንስሐ ተዘጋጅተን ይህንን አማናዊ የሆነውን የክርስቶስ ስጋና ደም ለመቀበል ብቁ ሆነን መገኘት ይኖርብናል ማለት ነው። ያን እንድናደርግ አምላካችን እግዚአብሔር ይርዳን ማለት ነው። እንግዲህ የቅዳሴ አይነቶች መጀመሪያ እንደ መግቢያ ልንገራችሁና ወይም ልግለጻቸው ልዘርዝራቸውና ወደ 3ቱ የቅዳሴ ክፍሎች እንሄዳለን። 14 የቅዳሴ አይነቶች አሉ። እንግዲህ ይሄ አኮቴተ ቁርባን ከሚለው ክፍል ጀምሮ ወይም የመፈተት ጸሎት የሚደረግበት ክፍል ጀምሮ ይሄ መጽሐፍ ምናልባት በቤታችሁ ከሌለ ብትገዙት ደስ ይለኛል። መጽሐፈ ግጻዌ ይባላል። ማውጫ ነው። ከመስከረም 1 ጀምሮ እስከ ጳጉሜ 5፣ 6 ድረስ የእያንዳንዱን ቀን በዚህ አይነት መልኩ ዘርዝሮ የሚነበቡትን ምንባባት፣ የሚሰበከውን ምስባክ፣ እንደዚሁም ደግሞ የወንጌሉን ክፍልና የሚቀደሰውን ቅዳሴ ሁሉ ዘርዝሮ ያስቀምጣል ማለት ነው። በዚህ ማውጫ መሰረት፣ በዚህ አዛዥነት መሰረት በዓለም ባለችው ቤተክርስቲያን ሁሉ አንድ አይነት ቅዳሴ፣ አንድ አይነት ምንባባት፣ ወጥ የሆነ ስርዓት ነው ያለን ማለት ነው እና በዛ መሰረት ይከናወናል። ስለዚህ እነዚህ 14ቱ ቅዳሴዎች መካከል ግጻዌያችን በሚያዘው መሰረት ለቀኑ የተዘጋጀው ቅዳሴ ወይም የተባለው የታዘዘው ቅዳሴ በዓለም ክፍል ሁሉ የሚገኙት የኢትዮጵያ ኦርቶዶክስ፣ የኤርትራ ኦርቶዶክስ አብያተ ክርስቲያናት ውስጥ ይከናወናል ማለት ነው። ለዚህ ነው ቤተክርስቲያን ዓለም አቀፋዊት ናት የምንለው ማለት ነው። እንግዲህ እነዚህ ከ14ቱ መካከል 4ቱ የዘመነ ሐዋርያት ድርሰቶች ተብለው የሚታወቁት ናቸው። ቅዳሴ ሐዋርያት፣ ቅዳሴ እግዚእ ወይም የጌታ ቅዳሴ፣ ቅዳሴ ማርያም እና ቅዳሴ ወልደ ነጎድጓድ የምንላቸው ሲሆኑ የሊቃውንት ቅዳሴዎች የሚባሉ ደግሞ 10 አሉ። እንግዲህ ቅዳሴ ዘሰለስቱ ምዕት፣ የሰለስቱ ምዕት፣ የአትናቴዎስ፣ የባስልዮስ፣ የጎርጎሪዮስ፣ የኤጲፋኒዮስ፣ የዮሐንስ አፈወርቅ፣ የቄርሎስ፣ የያዕቆብ ዘስሩግ፣ የዲዮስቆሮስ እና የጎርጎሪዮስ ካልዕ የሚባሉ
10 ደግሞ የሊቃውንት ቅዳሴዎች የሚባሉ አሉ። የዜማው ደራሲ አባታችን ቅዱስ ያሬድ ኢትዮጵያዊ ነው ብለን እናምናለን ማለት ነው ደግሞም ነው። ስለዚህ ቅዱስ ያሬድ ያዘጋጀው ዜማ ተከትለን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን፣ የኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዳሴዋን በዚህ ስርዓት መሰረት ታከናውናለች ማለት ነው። እንግዲህ ወደ ቅዳሴ ክፍሎች ስንመጣ 3 ክፍሎች አሉት ብለናል። የመጀመሪያው የዝግጅት ክፍል ነው። ሁለተኛው የትምህርት ክፍል ነው። ሶስተኛው አኮቴተ ቁርባን ወይም የአማንያን ቅዳሴ የምንለው ማለት ነው። እንግዲህ በዚህ በዝግጅት ክፍል ውስጥ እንግዲህ የዲያቆናት በቤተልሔም ይሄንን ህብስቱን ያዘጋጃሉ፣ ወይኑን ያዘጋጃሉ። ከዛም ደግሞ ወደ ቤተክርስቲያን ይዘው ይመጣሉ ማለት ነው። ያቺ ይህን ህብስቱንና ወይኑን የሚያዘጋጁባት ክፍል ቤተልሔም ትባላለች። ጌታ ክርስቶስ በቤተልሔም ከተማ በበረት ውስጥ የመወለዱ ምሳሌ ስለሆነ ያችን ቤት በምስራቅ በኩል የምትገኝ ናት። ብዙዎቻችሁ ወደ ቤተክርስቲያን ስትሄዱ እስቲ አቴንሽን አድርጉና አስተውሉ። ቤተልሔም ተብሎ የተሰየመ ቤት ይኖራል በምስራቅ በኩል። በምስራቅ የመወለዱ በቤተልሔም ከተማ የመወለዱ ምሳሌ ነው። በዛ ህብስቱና ወይኑ ይዘጋጃል። የተወለደበት በረት ምሳሌ ነው። ከዛም ደግሞ ካህናቱ ከቤተ መቅደስ ወደ ቤተልሔም ሄደው ያንን ህብስቱንና ወይኑን አክብረው ወደ ቤተ መቅደስ ይዘው ይመጣሉ። ቤተ መቅደሱ ከፍ ብሎ ነው የሚሰራው። ብዙ ጊዜ የቀራንዮ ምሳሌ ነው ማለት ነው። ጌታ ክርስቶስ በቀራንዮ ከፍ ብሎ የመሰቀሉ ምሳሌ ወደ ቤተ መቅደስ ያንን ይዘው ይመጣሉ ማለት ነው። በዚህ በዝግጅት ክፍል ውስጥ እንግዲህ በቤተ መቅደስ ውስጥ የሚከናወኑ ደግሞ ካህኑ ዲያቆኑ የሚያደርጓቸው የተለያዩ ስራዎች አሉ። በዋነኝነት በዋና ካህንነት በመሪ ካህንነት ሰራዬ ካህን ሆኖ የሚሆነው ካህን የሚያደርሳቸው ብዙ ጸሎቶች አሉ ማለት ነው። እንግዲህ የመጀመሪያው የሚነበበውን አንድ ጸሎት አነብላችኋለሁ። ወንድሜ ሆይ ኃጢአትህን እያሰብክ በዚህ ልቡና ኑር፣ ይቅርታንም ታገኝ ዘንድ ስርየትን ለምን። ስለ አንተም ስለ እነርሱም ንጹሕ የሚሆን መስዋዕቱን በሚያቀርቡበትና በሚያሳርጉበት ጊዜ ከቤተ ክርስቲያን ሳትወጣ ስለ አንተ የሚያቀርብና የሚጸልይ ካህኑን አትተወው። ከሚያስወጡት ካልተጠመቀው ጋራ አብረህ እንዳትሄድ በቤተ ክርስቲያን ኑር እንጂ። የካህኑንም ቃሉን አድምጥ። ስለ አንተ ስለ ኃጥአንም ሁሉ የሚለምነውን ስርየት ስማው። አምላካቸው ይቅር ይላቸው ዘንድ አንተ ሰው የኃጢአትህን ስርየት ልታገኝ ከወደድክ ከቤተ ክርስቲያን ለምን ትወጣለህ? ሌላው አንገቱን ዝቅ አድርጎ ስለ አንተ ምሕረትን ይለምናል። አንተስ ለምን ስራ ፈት ትሆናለህ? በዚሁ ጊዜ በልቡና ከአንዱ ሀገር ወደ አንዱ ሀገር ትመላለሳለህ። መራዊ ሰማያዊ በሚሆን ክርስቶስ ማኅተም የታተምክ ስትሆን፣ ነገር ግን ቤተ ክርስቲያን ወደ ውጭ ታወጣሃለች። ለዘላለሙ አንተ ወደ እርሷ እንዳትገባ ደጆቿን ትዘጋባሃለች፣ ባዕድ ከመካከሏ አይገኝምና። ሙሽራዋን በመጣ ጊዜ ደጆቿን ትከፍታለች። እጮኛዋ ሙሽራዋን ትመግበዋለች፣ ባዕድ ግን ከእርሷ አይመገብም አልተሰጠውምና። በሰርጉ ጊዜ ስጋውን የሚሰዋና ፈጽሞ ምግብ የሚሆን ሙሽራን ያየ ማን ነው? ወልደ እግዚአብሔር ዓለም ከተፈጠረ ጀምሮ ከሱ በቀር እንደሱ ያደረገው የሌለ እንግዳ ስርዓትን በዚህ ዓለም ሰራ። በሰርጉ ጊዜ በሐዋርያት ፊት ቅዱስ ስጋውን ክቡር ደሙን ማዕድ አድርጎ ሰራ፣ ከእርሱ ይበሉ ዘንድ ያመነበትም ለዘላለም ይድን ዘንድ። በሰርጉ ጊዜ መብል መጠጥ የሆነውም ጌታችን ኢየሱስ ክርስቶስ ነው። ቅዱስ ስጋውን ክቡር ደሙን የሰጠን አምላካችን ቡሩክ ነው። የኃጢአት ማስተስሪያ ሊሆን ለዘላለም እንድንበት ዘንድ ለእርሱ ምስጋና ይግባው ለዘላለሙ አሜን እያለ ካህኑ አስቀድሞ ይሄንን እንደ መግቢያ ጸሎት ይጸልያል ማለት ነው። ከዛም በኋላ እንግዲህ ብዙ የሚነበቡ አሉ ከመዝሙራት። ለምሳሌ መዝሙር 24 አቤቱ ወደ አንተ ነፍሴን አነሳለሁ የሚለውን፣ ከዛም መዝሙር 60 አምላኬ ሆይ ልመናዬን ስማ የሚል፣ መዝሙር 101 አቤቱ ጸሎቴን ስማኝ፣ ከዛም ደግሞ መዝሙር 102 ነፍሴ ሆይ እግዚአብሔርን ባርኪ የሚለው፣ መዝሙር 129 አቤቱ አንተን ከጥልቅ ጠራሁ አቤቱ ድምፄን ስማ የሚለው፣ እንዲሁም መዝሙር 130 አቤቱ ልቤ አይታበይብኝ ዓይኖችም ከፍ ከፍ አይበሉብኝ የሚለውን መዝሙራት 6ቱን መዝሙራት ተመርጠው የተዘጋጁ አሉ። እነዚህ ሁሉ ጸሎቶች ይደረጋሉ። የሚጠቀምባቸውን በቅዳሴው አገልግሎት የሚውሉትን ቅዱሳት ነዋያት ሁሉ በእያንዳንዱ ላይ ጸሎትን እያደረገ ይባርካል፣ ያዘጋጃል ማለት ነው። ካህናት እንግዲህ ወደ ቤተ መቅደስ ከመግባታቸው በፊት የሚለውና የሚጸልየው አለ። እንግዲህ ወደ መንጦላት ከመግባት አስቀድሞ የሚጸለይ የጎርጎርዮስ ጸሎት ይህ ነው የሚል አለ። እሱም እንግዲህ ከሱ ጀምሬ በሚቀጥለው ክፍል የማቀርብላችሁ ይሆናል ማለት ነው። እንግዲህ ይሄ በጣም ጠቃሚ ወሳኝ ስለ ቤተ ክርስቲያናችን እንድንረዳ የሚያደርገን የትምህርት ክፍል ስለሆነ እባካችሁ ኦርቶዶክሳውያን ክርስቲያኖች ሌሎቻችሁም እንዲሁ ለመማሪያ እንዲሆናችሁ ለጀነራል ኖሌጅ ሼር፣ ኮፒ ሊንክ እንድታደርጉ በእግዚአብሔር ስም እለምናለሁ። ፈቃደ ሥላሴ ነኝ። ቸርን ሰንብት። በሚቀጥለው ክፍል እንገናኝ።